ሰውን ልታታልል ትችላለህ፣ ፈጣሪን ግን አሸውደው። እግዚአብሔርን ባክግራውንድ አድርጎ ከፊት ለፊት የሰይጣን ዳንስ መደነስ ግልጽ የሞራል ውድቀት እንጂ ምን ሊሆን ይችላል? የሞራል ውድቀት ብቻ ሳይሆን ፈሪሃ እግዚአብሔርንም ማጣት ነው። የ12 እና የ13 ዓመት ታዳጊ ህፃናት ይዛችሁ ገና አይምሮአቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ እየሰጣችኋቸው እንደሆነ ልብ ብላችኋል? ኃላፊነት የማይሰማችሁ ሰዎች ባትወልዱ ጥሩ ነው። ምክንያቱም ልጆቻችሁ በእናንተ የተነሳ መሰቃየት አለባቸው ብዬ አላስብም። አንዳንድ ሰዎች ብር ስላላቸው ብቻ ልጅ ይወልዱና የማይሆን አስተዳደግ ያሳድጋሉ። ይሄ ደግሞ ተገቢ አይደለም። ወደፊትም ለሀገር የሚያመጣው ነገር በጣም መጥፎ ነው የሚሆነው። ለልጆቻችሁም ጥሩ አይደለም። በመጀመሪያ ደረጃ ገንዘብም አስፈላጊ ነገር ነው ልጅ ለማሳደግ፣ ግን ብር ስላለ ብቻ አይወለድም። ኃላፊነት ያስፈልጋል እና እንዴት አሳድገዋለሁ የሚለውን ነገር ማሰብ አለብን ልጅ ከመውለዳችን በፊት። ልጆች የፈጣሪ ስጦታዎች ናቸው ምናምን ይባላል፣ ግን እሱ ብቻ አይደለም ኃላፊነትም ናቸው እና በስነ ስርዓት ካላሳደጋችሁ ነገ ሊያስጠይቃችሁ የሚችል ትልቅ ኃላፊነት ነው እና የምታመጡት ሰው ነው። ስለዚህ የምታደርጉትን ነገር እየተጠነቀቃችሁ ቢሆን ጥሩ ነው። ስለዚህ ኃላፊነት የማይሰማችሁ ሰዎች ባትወልዱ በጣም ጥሩ ነው። የፈለኩትን መሆን መብቴ ነው ትላላችሁ። እኔ ግን እላችኋለሁ መብት ከኃላፊነት ይወለዳል። ያልተገራ ነፃነት እኮ እብደት ነው። ያልተገራ ስሜት እኮ ባርነት ነው። እውነት ነው። ስሜቱን መግዛት ያልቻለ ሰው ለስሜቱ ተገዢ ነው የሚሆነው። ይሄ ደግሞ ባርነት ነው። ከጊዜ ወደ ጊዜ የምናዳብረው ልምድ በስሜታችን የተነሳ የምንነዳ ከሆነ ወደ ባርነት ነው የሚጥለን፣ ለዛውም የማንወጣው ትልቅ ባርነት። ስለዚህ በስሜት መነዳት ማቆም ይኖርብናል። አንዳንዴ ምክንያታዊ መሆን በጣም ጥሩ ነው። ቆም ብሎ ማሰብ ጥሩ ነው። በዚህ ምክንያት ነው ብዙ ነገር እያጣን ያለ ነው እና ነፃነትን አጠቃቀሙን ማወቅ ያስፈልጋል። ዝም ብሎ ነፃ ስለሆንም ብቻ እንደፈለግን መሆን እንችላለን ማለት አይደለም። ስሜታችን ስለሚቆጣጠረን ከስሜታችን ነፃ መውጣት አለብን። ኃላፊነት የሚሰማን መሆን አለብን። ነፃነት ማለት እንደፈለጉ መሆን ሳይሆን ስሜትን መቆጣጠርና መግዛት መቻል ሲሆን ነው እና የሚጠቅመንን የማይጠቅመንን ለይቶ በማወቅ በስሜታዊነት ከመነዳት ይልቅ የሚያስፈልገን በማወቅ ማድረግ መቻል ነው እንጂ ነፃነት እንደፈለጉ መሆን ነፃነት ሊሆን አይችልም። የሚያመጣው ጣጣም በጣም ከባድ ነው። አንዳንዶቻችሁ የሰው ፍቅር ገደል ይግባ ነው የምትሉት። ቪው ለማግኘት ታዲያ ለምን ትለፋላችሁ? የሰው ፍቅር ገደል ከገባ የእናንተም ዝና አብሮ ገደል ገባ ማለት እኮ። በእርግጥ ይሄ ሀሳብ በተግባር ሲታይ ብዙም ውጤታማነት የለውም። ምክንያቱም በጣም እየተሳደቡ ስለሰው ግድ ሳይኖራቸው በጣም የሚታዩ አሉ። መጥቀስ ይቻላል። ለምሳሌ እንደ ዮኒ ማኛ፣ ቤላ አክሱማዊ ምናምን በጣም እየተሳደቡ ግድ የለሽ ሆነው ነው ሰው በጣም እየወደዳቸው ያለው። እነሱ ለሰው ፍቅር ግድ የላቸው። ግን ያ አንዳንዴ እንደዚህ መጠንቀቁ ምናምን የሰው ፍቅር ያመጣል ብሎ መደምደም አይቻልም። ምክንያቱም በጣም ብዙ ሰዎች እየተሳደቡ እንደልባቸው እየሆኑ በደንብ ቪው ያገኛሉ፣ በደንብ የሰው ፍቅር ይኖራቸዋል። አንዳንዶች ደግሞ ተጠንቅቀው እየሰሩ እንኳን ምንም አይነት ቪው የማይኖርባት ሁኔታ አለ። ስለዚህ አሁን ያለው ሀሳብ አያስማማም። ምክንያቱም እንደውም ሰው በጣም የሚጠሉት በጣም ግዴለሾችን ነው በጣም እየተከተለ ያለው እየሰማ ያለው እና በጣም ቪው ያላቸው የሚሳደቡ ለሰው ፍቅር ግድ የሌላቸው ናቸው። እንደውም የሚጠነቀቁ ሰዎች ከስንት አንድ ነው እንደውም በጣም እየታዩ ያሉት። እሱም በጣም ጎበዝ ከሆንክ ነው ለሰው ፍቅር ተጠንቅቀ ጥሩ የምትሆነው እንጂ ግድ የለሽ ሆነው እየተሳደቡ ነው በደንብ እንደውም እየፈመሱ ያሉት። ሰውም የሚፈልገው እሱን ይመስለኛል። ጭፈራ ምን ክፋት አለው ለምትሉ፣ አብዛኛው የጭፈራ ቤትና የኮንሰርት ድግስ ያለ መጠጥና ያለ አደንዛዥ እጽ አይደምቅም። ኢንፍሉዌንሰሩ ኑና ጨፍሩ ብሎ ሲቀሰቅሳችሁ ወጣቱን ወደ ስካር፣ ስካሩ ወደ ዝሙት፣ ዝሙቱ ወደማይፈልግ እርግዝና ወደ ውርጃ ወደ በሽታ እያመራ ሀገር እየፈረሰች መሆኑን ያውቃል። እሱ ብቻ ሳይሆን ይሄ የሚያመጣው ጣጣ አንድም ኮንትሮልን ማጣት ጭምር ነው። አሁን ባለው ሁኔታ የኑሮ ሁኔታ ገንዘብ በደንብ መቆጠብ ያለብን ሰዓት ነው። በእንደዚህ አይነት ነገር ገንዘብ የምናጠፋበት ሁኔታ አይደለም። ያላቸው ሰዎች ከሆኑ ያው እነሱ ያውቃሉ። ግን ያላችሁን ገንዘብ በእንደዚህ አይነት ነገር ማጥፋት በጣም ተገቢ ያልሆነ ነገር ነው ብዬ አስባለሁ። እንደ ሀሳብ እንደዚህ አይነት ነገር ላይ ከምታጠፉት የተቸገሩትን ብትረዱበት ይሻላል ብዬ አስባለሁ። እሱ ካለው ሀሳብ ላይ ለመጨመር ያክል ሌላው ደግሞ እንዲህ ያለ ነገር ውስጥ መግባት እንዳለው ነው። ስካር ደግሞ ያልተፈለገ እርግዝናን ሌላም ያመጣል።
እሱ ብቻ ሳይሆን የመጠጥ ሱስ ምናምን ያስገባል። ሱስ ደግሞ በጣም ከባድ ነገር፣ በተለይ የመጠጥ ሱስ በቀላሉ አይፋታም እና ይሄን ነገር ጥንቃቄ ቢደረግበት ጥሩ ነው እና በመጠጥ ሱስ የተያዙ ሰዎችንም በሱስ እያጠመዱ በመጠጥ ሱስ እያስያዙ እነሱ ገንዘባቸውን ይሰሩበታል ማለት ነው እና አንተ ልውጣ ብትልም በኋላ ትቸገራለህ ለመውጣት። ስለዚህ ራሳችንን መቆጣጠር በጣም አስፈላጊ ነው ብዬ አስባለሁ። ይሄንን የሚያደርጉ ሰዎች ደግሞ ሆን ብለው ሰውን በመጠጥ እና በሱስ በማስያዝ ገንዘባቸውን ለመስራት ነው፣ ስለሌላው ሰው ግድ ያላቸው አይደሉም እና ይሄንን ነው ቅድም ማለት የፈለኩት። የሰው ፍቅር ሳይሆን የምትሰራው ስራ ነው ብር የሚያመጣል። ሰማኝ ወንድሜ፣ እንጀራ ለማግኘት የግድ መርዝ መሸጥ የለብህም። ጋሪ እየገፋ ጫማ እየጠገንክ እግዚአብሔርን ማመስገንና በሰላም መኖር ትችላለህ። እሱ እንኳን የማይታሰብ ነገር ነው አሁን ያወራው ነገር። ምክንያቱም ኢትዮጵያ ውስጥ ይታወቃል ደንቦች ምናምን እየተባሉ ያለህን ንብረት እየመጡ ይነጥቁሃል እና እንዴትም ብለህ መስራት አትችልም እዚህ ሀገር ባለው ሁኔታ። በእርግጥ ሌሎች መንገዶች መሞከር ጥሩ ነው፣ ግን እንደዚህ አይነቱ አሰራር እቃን ያዘርፋል እንጂ ምንም አታተርፍ። በሰዎች ስካርና ብክነት ላይ የተገነባ ስኬት በረከት ሳይሆን ዕዳ ነው፣ እየተቆጠረ ይከፈላል። በእርግጥ ይሄ ሀሳብ ያስማማልም አያስማማም። ምክንያቱም ሰዎች በጣም ከባባድ የሆኑ ወንጀሎችን እየሰሩም ከህግም ጭምር እያመለጡ ወይ ደግሞ እንደዚህ ህግንም ተጠቅመው ያላስፈላጊ ነገር እያደረጉ የሰውን ገንዘብ እየዘረፉ እየወሰዱ እንደፈለጉ ሀብታም ሆነው ሲኖሩ እናያለን። እሱ ብቻ አይደለም፣ በጣም ብዙ ሰዎችን እየገደሉ በጣም ብዙ ወንጀል ሰርተው በነፃነት ኖረው የሚያልፉም ሰዎች አሉ። ይህን ስታይ አንዳንዴ የሚከፈል ዕዳ ነው ምናምን የሚለው ነገር ብዙ እዚህ ምድር ላይ ምናልባት ላይ ከፈል ይችላል፣ በኋላ ግን ያው ገሃነም እሳት ያስገባልና ከዛ የከፋ ነገር ደግሞ አይኖርም። ስለዚህ ሰማያዊ ህይወታችንን እንዳናጣ ብንጠነቀቅ ጥሩ ነው ብዬ አስባለሁ። መንገድ ላይ አንድ ሰው በጎ ነገር ሲሰራ ማንም ቆሞ ላያየው ይችላል። መንገድ ላይ ግን ሁለት ሰዎች ቢደባደቡ ወይም አደጋ ቢደርስ 1000 ሰው ለወሬ ይሰበሰባል። ህዝብ የተሰበሰበው አደጋውን ወዶት ሳይሆን እኔ ላይ ምን ጉዳት ያመጣል የሚለውን ለማየት ነው። እናንተ 100,000 ሰው ተሰብስቦ ላይቭ ላይ ስታዩት እናንተ ጥሩ ስለሆናችሁ ሳይሆን የሞራል አደጋ ስለሆናችሁ ነው። ሰው አደጋን ይመለከታል እንጂ አደጋን አይመኝም። ንብ የምታርፈው አበባ ላይ ነው። ዝንብ ግን ቁስልና ቆሻሻ ላይ ተሰበሰባለች። በ100,000 ዛሬ ለስድብ ያጨበጨበላችሁ 100,000 ሰው፣ ዛሬ አንበሳ ያወረደላችሁ ብዙ ሺህ ሰው ነገ እናንተ ስትወድቁ ቀድሞ እንደሚሳለቅባችሁና አንበሳ ሆኖ ቀረጣጥፎ እንደሚበላችሁ እንዴት ማስተዋል አቃታችሁ? ሐሳቡ ልክ ነው። ምክንያቱም ብዙ ጊዜ እንደሚታየው ነው አደጋ ችግር ሲፈጠር ያው ሰዎች ይሰበሰባሉ። ይሄ ደግሞ ተፈጥሯዊ ነው። ምክንያቱ ያው እኔ ላይ ምን ሊያመጣ ይችላል የሚለውን ብቻ ሳይሆን አዲስ ነገር መሰለኝ ለማይለመድ ነገር ነው አደጋ ምናምን። ስለዚህ የሆነ ነገር ሰው ጉዳት ሲደርስበት ለመርዳትም ሊሆን ይችላል የሚሰበሰበው፣ ወይ ደግሞ ቆሞ ያያል ምን እንደተፈጠረ ያው ለመመልከት ነው፣ ኤክስፒሪየንስ ለማድረግም ይመስለኛል። ግን እሱ ብቻ ሳይሆን እነዚህ በስድብ በጣም ቪው የሚያገኙ ሰዎቹ በእርግጥ ምንን ወደውት እንደሆነ ባላቅም ብዙ ሰዎች ያዩዋቸዋል። አንዳንዱ ስድብ ለመማርም ይሆናል የሚያዩዋቸው። ምናልባትም ይህንን የሚመለከቱ ሰዎች በእርግጥ ከጥሩ ነገር ቢያዩበት መልካም ነው ብዬ አስባለሁ። የሚመለከቱትን ነገር ቢጠነቀቁ ጥሩ ነው ብዬ አስባለሁ። ግን ያው እነሱም ይህንን ስለሚያውቁ ነው የሚሰዳደቡት ወጥተው እና እኔ ከምንም በላይ የሚገርሙኝ ማየታቸው ብቻ ሳይሆን እንደዚህ አንበሳ ምናምን እያወረዱ ጊፍት የሚሰጧቸው ሰዎች ናቸው። የስድቡ ተባባሪ ናቸው ማለት ነው እነሱ እና አብረው እንደተሳደቡ ነው እኔ የማስበው። እነሱን አበባ ምናምን የሚሰጧቸው ለጥሩ ነገር ቢያውሉት ገንዘባቸውን ይጸድቁበት ነበር። እንደዚህ ላሉ ሰዎች እየሰጡ ባያባክኑት ማለት ነኝ። እና ያው የሚያደርጉትን ነገር እነሱ ያውቃሉ። ገንዘቡ የራሳቸው ነው፣ የፈለጉበት ቦታ ማዋል ይችላሉ። ግን ይሄ አለማስተዋልን ያሳያል። እና በኋላም እነዚህ ሰዎች የሆነ ስህተት ቢገኝባቸው ዞረው የሚሳደቡት መልሰው እነዚሁ አንበሳ ምናምን የሚያወርዱ ሰዎች ነገ እነሱ ላይ ይነሱባቸዋል። ግን ሲመለሱ ደግሞ ይመለሳሉ። ብዙዎቹን ማየት ይቻላል። አሁንም ምሳሌ ማድረግ ካስፈለገ እነ ዮኒ ማኛ ምናምን ሌሎችም አሉ። በዚሁ መልኩ ይቀጥላል ማለት ነው። እንግዲህ ስክሮል አድርጉት፣ ባለጌውን በዝምታ ቅጡት። ዝምታ ለባለጌ ትልቅ መልስ ነው። ላይፍ ሲገባ ለምን አብራችሁ ትገባላችሁ? ህዝቡ እንኳን ስድብ የሚፈልግ ቢሆን መርዝ አይሸጥለት። ይሄ መሪነት ሳይሆን ነፍሰ ገዳይነት ነው። እውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ ይላል። ህዝቡ የሚፈልገውን ሳይሆን
የሚያድነውን ካልሰጠን የገሃነመ እሳት ፍርድ ይጠብቀናል። እንዲህ አይነት ብልግናን በየዋህነት ለምትከታተሉ ኢትዮጵያውያን መልእክት አለኝ። ለምን ለብልግናቸው ነዳጅ እንሆናለን? ልክ ነው። እንደዚህ አይነት ቪዲዮዎችን ስታዩ ስክሮል ማድረግ አለባችሁ። ምክንያቱም የሚያስተምራችሁ ስድብና መጥፎ ነገር ብቻ ነው። ከዛ የምታገኙት ምንም መልካም ነገር የለም። ስለዚህ ይህንን ነገር በማሳለፍ አንደኛ ራሳችሁን ትጠብቃላችሁ፣ ሁለተኛ ደግሞ እንደዚህ አይነት ሰዎች እንደዚህ አይነት ስራ እንዳይሰራ ለማድረግ ትችላላችሁ ማለት ነው። ጥሩ ስራዎችና መልካም ስራዎች አሁን አብዛኛውን ጊዜ እየቀነሱ የሚመጡትም በዚሁ ምክንያት ነው። ተመልካች አያገኙ፣ ሰዎች እያለፉ ይሄዳሉ። እና ለምን ጥሩ ነገር ሰርቼ ምንም ማላተርፍ ከሆነ ግዴታ ነው ሰው አንዳንዴም ለጽድቅ አልሰራም ብሎ እንደዚህ ወዳለው ነገር ይገፋፋልና ስድቦችን እንደዚህ ያሉ በጣም አላስፈላጊ የሆኑ ነገሮችን እየተመለከትን ትኩረት እየሰጠናቸው እጅግ በጣም እኛው ላይ አደጋ እየሆኑብን ነው የመጡትና ከዛም አልፎ ደግሞ ጊፍትም እየሰጠን ጭራሽ እያበረታታንም የነሱ ተባባሪ እየሆንን ነውና ይሄ ነገር በጣም አደገኛ ነው። የሚሰሩትም ሰዎች አንዳንዴ ብትጠነቀቁ ጥሩ ነው። ምክንያቱም እዚህ ዓለም ላይ ዘላለም አንኖርበትም፣ ሁላችንም የሟች ነን። ስለዚህ ስንሞት የት እንደምንሄድ እያሰብን ቢሆን ጥሩ ነው። ለጊዜያዊ ህይወታችን ብለን ዘላለማዊ ነፍሳችንን ማጣት የለብንም ብዬ አስባለሁ እኔና እንደዚህ የሚያደርጉ ሰዎችን ባትከታተሉ ላለው ለነሱ የጥፋት መንገድ እኛም ተባባሪ ሆነን አንድ ላይ መጥፋት የለብንም ብዬ አስባለሁ። ኖርማል ለማስመሰል የምትሞክሩት ነገር በፍጹም ኖርማል አይደለም። ብዙ ነገሮች እንደ ኖርማል እየታለፉ ነው ያሉትና ሰውም እየረሳላቸው ነው። በጣም ከባባድ ነገሮች እየተፈጠሩ እንደ ኖርማል እየታለፉ እየተረሱ በቃ ይረሳል ምን ችግር አለው እየተባለም በጣም ከባባድ ነገሮች እየተደረጉ እያየን ነው። እጅግ በጣም አስከፊ ነገሮች፣ የማይረሱ ነገሮች እንደ ኖርማል እየታለፉ እየተረሱ ነው ያለ ነውና ኖርማል ነው እያልን የምናስበው ነገር በኋላ በጣም ትልቅ ችግር የሚያመጣ ነው የሚሆነው። በፍርድ ቀን ያስደላይንምና በኋላ የነፍሳችንን ነገር እያሰብን ብንሰራ ይሻላል ብዬ አስባለሁ። እሱ እንዳለው ነው። ኖርማል ናቸው የምንላቸው ነገሮች በፍጹም ኖርማል ሊሆኑ አይችሉም። ኖርማል አይደለም ማለት ነው።